السلام عليكم ورحمة الله وبركاته. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، والصلاة والسلام على نبينا محمد القائل: إذا استعنت فاستعن بالله، وعلى آله وأصحابه ومن اهتدى بهداه واتبع سنته واقتفى أثره إلى يوم الدين. أما بعد، يلتسنيو محرم 9 1438 ክፍል 18 የአሕባሾች እምነት በሚዛን ላይ የሚለው ትምህርታችን። ባለፉት 2 ተከታታይ ሳምንቶች አሕባሾች ዱዓ የዒባዳ አካል አይደለም ብለው እንደሚያምኑ፣ በዚህ እምነታቸውም መሰረት ከአላህ ውጭ ያለን አካል የሞተም ይሁን በሕይወት ያለ ሆኖ ሩቅ የሚገኝን አካል መለመንና መጠየቅ ችግር የለውም ብለው እንደሚያምኑና ትክክለኛው የአህለ ሱና ወልጀማዓ የደጋግ ቀደምቶች አቋም ዱዓ የዒባዳ አካል ከመሆንም አልፎ ዒባዳ ማለት ዱዓ ነው፣ ተውሂድን፣ ተወኩልን፣ የቂንን የያዘ ትልቅ ዒባዳ እንደሆነ ገልጸን መጨረሻ ላይም ዱዓን በተመለከተ ቀደምት ዑለሞች ምን እንዳሉ አይተናል። ዛሬ በአላህ ፈቃድ የምናየው ሙሂምና ወሳኝ የሚባል ሀገራችንም ላይ ጭምር ያሉ አሕባሾች አላዋቂዎች ላይ ብዥታን የሚፈጥሩበትና በሰፊው የሚነጋገሩበት የሆነን ጉዳይ ሲሆን ይህም እስቲዓና ነው። ዱዓን ከዒባዳ በማስወጣታቸውና ዱዓ የዒባዳ አካል አይደለም በማለታቸው ምክንያት ተወሱልን፣ እስቲጋሳን፣ እስቲዓናንም ከዒባዳ አውጥተውታል። ዛሬ በአላህ ፈቃድ የምናየው እስቲዓናን በተመለከተ የአሕባሾች አቋም ምንድነው፣ ማስረጃ ብለው ያቀረቧቸው ነገሮችስ ምንድናቸው የሚለውን አይተን በመቀጠል ደግሞ እስቲዓና የዒባዳ አካል እንደሆነና እነሱ ማስረጃ ብለው ላቀረቧቸው ነገሮችም መልስ የምንሰጥበት ደርስ ይሆናል። ነስአሉላህ አልኢዓነተ ወተውፊቅ እነሁ ዐላ ኩሊ ሸይኢን ቀዲር። አብዱላህ አልሐረሪ እንደዚሁ ተከታዮቹ በተለያዩ ንግግሮቻቸው እስቲዓና የዒባዳ አካል አይደለም፣ ከአላህ ውጭ ያለን አካል በሕይወት የሌለና አጠገባችን ኖሮ ሊረዳን ሊያግዘን የማይችልን አካል እገዛ መጠየቅ ዒባዳ ውስጥ አይገባም። ይሄን ያደረገ ሰውም ከአላህ ውጭ ያለን አካል አምልኳል አይባልም፣ ሽርክ ላይ ወድቋል አይባልም ብለው ያምናሉ። ምክንያቱንም ሲገልጹ لأن الاستعانة بغير الله لا ينطبق عليها تعريف العبادة عند اللغويين ይላሉ። እስቲዓና የሚለው ቃል ዱዓ የሚለው ውስጥ አይካተትም ከቋንቋ አንፃር አሉ። ሸሪዓውን ትተው ቁርአን ሐዲሱን ትተው ቋንቋን መሰረት አድርገው የሚሄዱ ይመስላል። ምንም እንኳ ሸሪዓተል ኢስላም የተደነገገው በአረብኛ ቢሆንም አንዳንዴ ቃሉ ከተለመደው ቀጥተኛ የዓረብኛ ትርጉም ውጪ ሌላ የሸሪዓ ትርጉም ሊኖረው ይችላል። እዘን እነሱ ደሊላቸው እስቲዓና ከዒባዳ አይደለም፣ ከአላህ ውጪ ያለን አካል ወልዮችን፣ ነቢዮችን፣ የሞቱ ሰዎችን እገዛ መጠየቅ ይቻላል፣ ይሄም ሽርክ አይባልም እንዲሉ ያደረጋቸው እስቲዓና ከቋንቋ አንፃር ዱዓ ውስጥ አይገባም አሉ። ከዚህ በተጨማሪ ደግሞ እጅግ በጣም ضعيف የሆኑና ውድቅ የሆኑ ሐዲሶችንም ደሊል ለማድረግ ሞክረዋል። ሶሪሑል በያን እንደዚሁ አደሊሉል ቀዊም በተሰኘው ክታቡ አብዱላህ አልሐረሪ ከአላህ ውጭ ያለን አካል እገዛ መጠየቅ ዒባዳ አይባልም፣ ከአላህ ውጭ ያለን አካል ማምለክ አይባልም። ምክንያቱም ጥሪ ብቻ ነው የምንጠራው አካል በሕይወት ያለም ይሁን የሞተም ይሁን እሱን መጥራታችን፣ በሱ እስቲጋታ ማድረጋችን፣ አግዘን ማለታችን ሽርክ አይደለም። ከዛ በኋላ የዚህ አቋማችን ደሊል አልበዛር ረሒመሁላህ ተዓላ ከአብዱላህ ብን ዓባስ የዘገቡት ሐዲት ነዋል። ሐዲቱም ምን ይላል? ኢነ ሊላሂ መላኢከተን ሰያሒነ ፊል አርዲ ሲወል ሐፈዘቲ የክቱቡነ ማ የስቁጡ ሚን ወረቂ ሸጀር ፈኢዛ አሳበ አሐደኩም ዐርጀቱን ቢአርዲ ፈላትን ፈልዩናዲ አዒኑ ዒባደላህ። ለአላህ ተባረከ ወተዓላ ምድር ላይ የሚሽከረከሩ መላኢኮች አሉት። የሰዎችን ሥራ ከሚመዘግቡት ውጪ ከዛፎች ላይ የሚረግፉ ቅጠሎችን የሚመዘግቡ መላኢኮች አሉ። አንዳችሁ በረሃ ላይ ሆኖ መንገድ ከጠፋው የአላህ ባሮች ሆይ አግዙኝ ይበል
ብለዋል ነቢ አሉ። ሐዲሱን ጠበራኒ የዘገቡት ሲሆን ኢብኑ ሐጀር አልአስቀላኒ መርፉዕ ነው ብለዋል። እንደዚሁ ደግሞ በይሀቂ አብዱላህ ብን አባስ ከራሳቸው እንደተናገሩት ገልጸዋል። ሐዲሱ ደዒፍ ቢሆንም የሐዲስ ዑለሞች ፈዳኢል አልአዕማል ላይ በደዒፍ ሐዲስ መስራት እንደሚቻል ገልጸዋል። ለምሳሌ በይሀቂ አልመድኸል የተሰኘው ክታባቸው ላይ እንደጠቀሱት ብሎ ተናግሯል። ይሄ አንዱ ደሊሉ ነው። ሐዲሱ ደዒፍ እንደሆነ እሱም ያምናል። እንደ ሁለተኛ ደሊል ያቀረቡት እገዛ ስትፈልግ ከአላህ ጠይቅ የሚለው የአብዱላህ ብን አባስ ሐዲስ ከአላህ ውጪ ካለ አካል በማይችለው ነገር በህይወት የሌለና አጠገባችን የሌለን ነገር እገዛ መጠየቅ እንደማይፈቀድ የሚያሳይ ደሊል የለም እንዴ ብሎ አንድ ሰው ቢጠይቀን ሁለቱ አይጋጩም እንላለን። ምክንያቱም ሐዲሱ አላህን ጠይቅ ነው የሚለው፣ ከአላህ ውጪ ያለን አካል አትጠይቅ የሚል መልእክት የለውም። ከአላህ ውጪ ያለን አካል አግዘኝ አትበል የሚል መልእክት የለውም። እንደው የዚህ ማዕናው ከማንም በላይ እገዛ ልንጠይቅ የሚገባው ከአላህ ነው ማለት ነው። ልክ ምግብህን ሙእምን እንጂ አይብላ፣ ሙእምን እንጂ ጓደኛ አታድርግ እንደማለት ነው። ከዚህ ሐዲስ ምግብህን አላህን የሚፈራ ሰው እንጂ አይብላ፣ ሙእምንን እንጂ ጓደኛ አታድርግ ከሚለው ሐዲስ የምንረዳው ምግብህን አላህን የሚፈራ ሰው ቢበላ የተሻለ ነው፣ ሙእምንን ጓደኛ ብታደርግ የተሻለ ነው ማለት እንደተፈለገው ሁሉ እገዛ ከፈለግ አላህን እገዛ ብትጠይቅ የተሻለ ነው ማለት ተፈልጎ እንጂ ከአላህ ውጪ ያለን አካል እገዛ መጠየቅ አይቻልም ማለት አይደለም። እንደዚሁ እስቲዓና የዒባዳ አካል እንደሆነ ደሊል ተደርጎ የሚቀርበውን የሱረቱ አልፋቲሓ 5ኛውን አያ አዛብተው ፈስረዋል። ኢያከ ነዕቡድ ወኢያከ ነስተዒን የሚለው የቁርአን አያ አሕባሾች ዘንድ ወለይሰ አልመዕና አነሁ ላ ዩስተዓኑ ቢገይሪላሂ ሙጥለቀል እስቲዓና፣ ከዚህ አያ የምንረዳው ለየት ባለመልኩ እገዛና እስቲዓና የሚፈለገው ከአላህ ነው። ከዚህ የቁርአን አያ ከአላህ ውጭ ያለን አካል እገዛ መጠየቅ እንደማይቻል የሚያስረዳ ነገር የለም ብለው ተናግረዋል። ከዛም በጥቅሉ አሕባሾች ከአላህ ውጭ ያለን አካል በህይወት ኖሮ ሩቅም ይሁን የሞተም ይሁን እገዛን መጠየቅ ይቻላል፣ ችግር የለውም፣ ዒባዳ አይደለም፣ ይሄን ያደረገ ሰውም ሽርክ ላይ አልወደቀም ብለው ያምናሉ። እስቲዓና ከአላህ ውጭ ያለን አካል እገዛ መጠየቅ እንደሚቻል ደሊል ብለው የሚያቀርቡት ነገርም አላቸው፣ ضعيف መሆኑን ሼኹ ራሱ ከማመኑ ጋር። በሶስተኛ ደረጃ እጅግ በጣም ትልቅ የሆነና ውስጡ ላይ ብዙ ቁም ነገሮችን የያዘ አንዳንድ ዑለሞች ለብቻው ክታብ ጽፈው ያብራሩትን የአብደላህ ብን አባስን ሐዲስ አዛብተው እንደሚፈስሩ፣ ይኸውም ኢዘ ስተዐንተ ፈስተዒን ቢላህ፣ እገዛ ስትፈልግ አላህን ብቻ አግዘኝ በል የሚለውን የነቢዩን ሐዲስ አላህን እገዛ ብትጠይቅ ይሻላል ማለት ነው እንጂ ከአላህ ውጪ ካለ አካል እገዛ አትጠይቅ ማለት አይደለም ብለው ፈስረዋል። የመጀመሪያውን ከአላህ ውጪ ያለን አካል እገዛ መጠየቅ ዒባዳ ውስጥ አይገባም። ምክንያቱም ከቋንቋ አንፃር እስቲዓና ዒባዳ ውስጥ አይገባምና ለሚለው ንግግራቸው መልስ ስንሰጥ ይህ ሐቂቃውና እውነታው አብዱላህ አልሐረሪ እንዳለው አይደለም። በርካታ ሐዲሶችን የቁርአን ጥቅሶችን ትቶ ከቋንቋ አንፃር ዒባዳ ውስጥ ስለማይገባ ብሎ መናገር የሰዎችን ምንነት የሚያሳይ ንግግር ነው። አንድ ነገር ይቻላል አይቻልም ሲሉ ደሊል መደረግ ያለበት በመሰረቱ ቁርአንና ሐዲስ ከመሆኑ ጋር መሰረታዊ የሚባለውን ቁርአንን ሐዲስን የሱሐባና የታቢዒዮችን አቋም ትቶ ከቋንቋ አንፃር መባሉ እንደው የሚንጠለጠሉበትና የሚይዙትን ነገር እንዳጡ የሚያሳይ ነው። ከቋንቋ አንፃርም እሱ እንዳለው አይደለም። እስቲዓና ዱዓ ውስጥ ይገባል፣ እስቲዓና ዒባዳ ውስጥ ይገባል። እስቲዓና ማለት ከቋንቋ አንፃር እገዛን መፈለግ፣ እስቲዓና ዱዓ ማለት ምን ማለት እንደሆነ ስናወራ ካሁን ቀደም መጠየቅና መፈለግ ማለት ነው ብለናል። እስቲዓናም እገዛን መጠየቅ ማለት ነው። ጥሩ ነገር ላይ አላህ እንዲያግዘን፣ ከመጥፎ ነገር መራቅ ላይ አላህ እንዲያግዘን አላህን መለመን ማለት ነው። የዲንም ይሁን የዱንያ ጉዳይ ላይ እገዛን መጠየቅ ያለብን ከአላህ ነው። እፊት ለፊታችን ያለ አካል የሚችለው ነገር ከሆነ አግዘኝ ብንለው
ችግር የለውም በላጩ በአላህ መብቃቃቱ ከመሆኑ ጋር። ቁርአንና ሐዲስንም በምናይበት ጊዜ ኢስቲዓና እገዛ፣ አላህን እገዛ መጠየቅ መልካም ነገር ላይ የዲንም የዱንያም ነገር ላይ እርዳታና እገዛን ከአላህ መጠየቅ ሸሪዓ ላይ ትልቅ ቦታ ተሰጥቶት እናገኛለን። የቁርአን የመጀመሪያዋ ሱራ የሆነችዋ ሱረቱል ፋቲሓ ላይ እገዛን ከማን መጠየቅ እንዳለብን አላህ ነግሮናል። ይህንንም በቀን 5 ጊዜ ሶላት በቀረን ቁጥር እንደጋግማለን። ይህንን አያ ሳያነባ አንድ ሰው ሶላት ቢሰግድም ሶላቱ ተቀባይነት አይኖርም። በመሆኑም ኢስቲዓና የሚጠየቀው ከአላህ ብቻና ብቻ ነው። ከአላህ ውጪ ካለ አካል ኢስቲዓና እገዛ አይጠየቅም። ነቢዮችን፣ ወልዮችን፣ የሞቱና ሩቅ ያሉ ሰዎችን አግዙኝ ብሎ መጠየቅ የማይችሉት ነገር ውስጥ እነሱን ማስገባትና የአላህ ሐቅ የሆነውን ዒባዳ ለነሱ አሳልፎ መስጠት ነው። ኢያከ ነዕቡዱ ወኢያከ ነስተዒን እንላለን ሶላት በሰገደን ቁጥር። ይሄን ዑለሞች ሲፈስሩ ምን አሉ? አብዱላህ አልሐረሪና የእሱን የጥመት ጎዳና የሚከተሉ ሰዎችን አንድ ጎን እናስቀምጣቸውና የሰላም ጎዳና ላይ የነበሩ ስሜት መከተልና ልዩነቶች ከመፈጠራቸው ወይም ከመስፋፋታቸው በፊት የነበሩ የአላህ ባሮች፣ የአላህ ወልዮች፣ ዑለሞች ምን አሉ የሚለውን እንመልከት። ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ሲፈስሩ ኢብኑ ጀሪር አጠበሪ ካሁን ቀደም በተደጋጋሚ ስማቸውን አንስተናል። የሙፈስሮች ሁሉ አለቃና አንጋፋ የሆኑ ኢማም ናቸው ረሒመሁላህ ተዓላ። ኢያከ ነዕቡዱ የሚለውን ሲፈስሩ ወኢያከ ረበና ነስተዒኑ ዐላ ዒባደቲና ኢያከ ወጣዓቲና ለከ ፊ እሙሪና ኩሊሃ ላ አሐደን ሲዋክ ይላሉ። ጌታችን ሆይ ከአንተ ብቻ ነው ዒባዳችንም ላይ አንተን መገዛት ላይ አንተን መታዘዝ ላይና ሌሎችም ጉዳዮቻችን ላይ እገዛ እርዳታ የምንፈልገው ከአንተ ብቻና ብቻ ነው። ከአንተ ውጪ ከማንም አንጠይቅም። ከአላህ ውጪ ያለን አካል የሚያመልኩ ግለሰቦች የሚያመልኩትን ነገር እገዛ እንደሚጠይቁት እኛ ከአንተ ውጪ ያለን አካል እገዛ አንጠይቅም። ከአንተ ብቻ ነው እገዛን የምንጠይቀው። አምልኮንም ለአንተ ብቻ ጥርት እናደርጋለን። እገዛ መጠየቅ የአምልኮ የዒባዳ አካል እንደሆነ የሚያሳይ ንግግር ነው። ከዛ በኋላም ሼኹ ረሒመሁላህ ተዓላ ከአብዱላህ ብን አባስ የተገኘውን ተፍሲር አስቀምጠዋል። ከዚህ አስከትለው ዒባዳ ላይ እንድታገዘን አንተን ነው የምንጠይቀው፣ ሌሎችም ጉዳዮቻችን ላይ እንድታገዘን አንተን ነው የምንጠይቀው ብለው ተናግሯል ኢብኑ አባስ ረዲየላሁ ዐንሁ ወአርዳ። ወሀከዛ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው የቁርአን አያ ሐዲሰል ቁድሲ ላይ እንዳለው ሃዚሂ በይኒ ወበይነ ዐብዲ ወሊዐብዲ ማ ሰአለ የተባለላት ቃል ናት። የሰው ልጅ ሶላት ሲሰግድ አልሐምዱሊላሂ ረቢል ዓለሚን ብሎ ሲቀራ አላህ ተባረከ ወተዓላ ባሪያዬ አመሰገነኝ አወደሰኝ ይላል። እየቀራ ሄዶ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ጋር ሲደርስ ይህ የኔና የባሪያዬ ነው፣ ባሪያዬ የጠየቀውን ያገኛል ብሏል። ኢስቲዓና ባሪያው የሰው ልጅ አላህን ሊጠይቅ የሚገባ የሆነ የዒባዳ አካል እንደሆነ የሚያሳይ ንግግር ነው። ሃዛ ሊዐብዲ ወሊዐብዲ ማ ሰአል ኢያከ ነዕቡዱ ወኢያከ ነስተዒን ስንል ይህ የኔና የባሪያዬ ሐቅ ነው። ለዚህም ነው ዑለሞች ደጋግ ቀደምቶች ይህችን አያ አስመልክተው ሲናገሩ ግማሿ ውዳሴ ግማሿ ልመና ወይም መጠየቅ ነው ብላ ኢያከ ነዕቡዱ ስንል አላህን ያወደሰን እሱም ብቻ እንደምንገዛ ቃል እየገባን፣ ወኢያከ ነስተዒን በምንልበት ጊዜ ደግሞ አላህ እንዲያግዘን እየጠየቅ ነው። ኢስቲዓናም ይሁን ዒባዳ ሁለቱም ዱዓ ውስጥ የሚካተቱ ናቸው። ማንኛውም የምናደርገው ዒባዳ ዱዓ ውስጥ ይገባል ብለናል በተደጋጋሚ አጅር ስለምንፈልግበት፣ ወደ አላህ መቃረብ ስለምንፈልግበት። ከዚህም አልፎ ኢያከ ነዕቡዱ ወኢያከ ነስተዒን የቁርአን ምስጢር ናት። ሐሰኑል በስሪ እንደተናገሩት አላህ ከአሁን ቀደም ያወረዳቸው ከአሁን ቀደም ለነቢያት የሰጣቸው መጽሐፍቶችን ሁሉ መልእክት ቁርአን ላይ ሰብስቦታል። ቁርአን ላይ የተሰበሰበውን መልእክት በሙሉ ደግሞ ሙፈሰል በመባል የሚታወቁ ሱራዎች ውስጥ አስፍሮታል። ከሱረቱ አልሑጁራት ወይም ቃፍ እስከ ሱረቱ ናስ ባሉ ሱራዎች ውስጥ አስፍሮታል። አልሙፈሰል ውስጥ እነዚህ ሱራዎች ውስጥ ያለውን የቁርአን መልእክት ደግሞ ሱረቱል ፋቲሓ ውስጥ አስፍሮታል። ባጭሩ ሱረቱል ፋቲሓ ውስጥ ያለውን መልእክት ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን ብሎ ውስጥ አስቀምጦታል።
እስቲዓና የዒባዳ አካል እንደሆነና ከምንም በላይ የሰው ልጆች አላህን ሊጠይቁት የሚገባ ነገር እንደሆነ እንረዳለን። ለዚህም ነው ደጋግ ቀደምቶች ይላሉ ከዒባዳዎች ሁሉ የሚሻል ዒባዳ አላህ ተባረከ ወተዓላ እሱ የሚወደው ነገርና ዒባዳው ላይ እንዲያግዝ መጠየቅ ነው ብለው ተናግረዋል። ከነዚህም መሃል አንዱ ከዱዓዎች ሁሉ የሚሻለው ዱዓ የቱ እንደሆነ አስተነተንኩኝ። እንደዚሁ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝንም ያስተማሩት ዱዓም ይሄው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ ሆይ ወላሂ እኔ እወድሃለሁ ከሶላት በኋላ አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ማለትን አትዘንጋት። ጌታዬ ሆይ አንተን ማስታወስ ላይ፣ አንተን ማመስገን ላይ፣ አንተን በሚገባ ማምለክ ላይ አግዘኝ ማለትን አትርሳ ብሏል። አንድም ቀን ከአላህ ውጭ ያለን አካል አግዘኝም አላሉም ነቢያችን። አግዘኝ ብላችሁ ጠይቁም አላሉ። በል እገዛን ስትፈልጉ አላህን አግዘኝ በሉ ብለዋል። በጥቅሉ እስቲዓና ብሎ ማለት በአላህ መመካትና በሱ መተማመን ማለት ነው። በጥቅሉ ቁርአንና ሐዲስ ላይ ዑለሞች ንግግር ላይ እስቲዓና በሚባልበት ጊዜ በአላህ መተማመን፣ በአላህ መመካትና በአላህ መተማመን ማለት ነው። ከአላህ ውጪ ተባረከ ወተዓላ በማንም መመካትም ይሁን ለአዱንያም ለአኼራም ይሆነኛል ብሎ መተማመን አይቻልም። ወሀከዛ እስቲዓናና ዱዓ የተያዙ ናቸው። ዱዓ ደግሞ የዒባዳ አካል ነው። ለዚህም ነው የዑለሞች ንግግር ላይ ብዙ ጊዜ አላህን መለመን ዱዓ ማድረግን እስቲዓና ብለው ይገልጹታል። ዱዓ የምናደርገው ይሁን ነገር ፈልገን ነው፣ እገዛን ፈልገን ነው። ፈልስቲዓነቱ ከዱዓኢ ወልመስአለት ይላል። እስቲዓና ልክ እንደ ዱዓ ነው፣ ልክ አላህን እንደ መለመን ነው ብላ ኢዘን አህለ ሱና ወልጀማዓ ዘንድ ዱዓ የዒባዳ አካል እንደሆነውና ከአላህ ውጪ ማንንም መለመን እንደማይቻለው ሁሉ እስቲዓናም ከአላህ ውጪ ካለ አካል አይቻልም። ወልዮችን፣ ነቢዮችን፣ ሩቅ ያሉ ሰዎችን አግዙኝ ማለት አይቻልም። አግዘኝ የሚባለው እርዳኝ የሚባለው አላህ ብቻ ነው። ከአላህ ውጪ ያለን አካል አግዘኝ እርዳኝ ማለት የሚቻለው አጠገባችን ካለና የሚችል ከሆነ ነው። ይሄንም መተው የተሻለ ነው። አስፈላጊ ሆኖ ከተገኘ አቅም ያለውን ሰው ቢጠቀም ችግር የለው። አማ ሩቅ ያለን ሰው የሞተን ሰው ማንም ይሁን ማን አግዘኝ እርዳኝ ብሎ ማለት አይቻልም። የአላህን ስልጣን ለሱ አሳልፎ መስጠትም እስቲዓና እንደሚቻል ደሊል ያደረገውን ሐዲስ በምናይበት ጊዜ ለዚህ መልስ የሚሰጠው በሁለት መልኩ ነው። አንደኛው ከሐዲሱ ሰነድ አንፃር፣ ሁለተኛው ሐዲሱ ከያዘው መልእክት አንፃር። የሐዲሱን ሰነድ በተመለከተ ሐዲሱን አልበዛር ረሒመሁላህ ተዓላ የዘገቡት ሲሆን እሳቸው ሙሳ ኢብኑ ኢስሐቅ ከሚባል ሰው አስተላልፈዋል። ሙሳ ኢብኑ ኢስሐቅ ደግሞ ሚንጃብ ኢብኑ አልሓሪስ ከሚባል ሰው ዘግቦታል። ሚንጃብ ኢብኑ አልሓሪስ ደግሞ ሓቲም ኢብኑ ኢስማዒል ከሚባል ሰው ዘግቦታል። ሓቲም ኢብኑ ኢስማዒል ደግሞ ኡሳማ ኢብኑ ዘይድ ከሚባል ሰው አስተላልፎታል። ኡሳማ ኢብኑ ዘይድ ደግሞ አባን ኢብኑ ሷሊሕ ከሚባል ሰው ያስተላለፈው ሲሆን አባን ከሙጃሂድ፣ ሙጃሂድ ከእብን ዓባስ፣ ኢብኑ ዓባስ ነቢያችን ዓለይሂ ሰላቱ ወሰላም ለአላህ መላኢኮች አሉት የሰውን ሥራ ከሚጽፉት ውጪ ከዛፎች የሚረግፉ ቅጠሎችን የሚጽፉ ናቸው። አንዳችሁ ምድረ በዳ ላይ በሚጠፋበት ጊዜ መንገድ በሚስትበት ጊዜ የአላህ ባሮች ሆይ አግዙ ይበል ብለዋል ብለው ከእብን ዓባስ አስተላልፈዋል። ይህን ካሰፈሩ በኋላ ሐዲሱን የዘገቡት አልበዛር ረሒመሁላህ ተዓላ ምን አሉ? ይህ ሐዲስ ከዚህ እስናድ ውጪ በሌላ መልኩ አይታወቅም አሉ። ኃላፊነታቸውን ተወጥተዋል። ሼኹ ሐዲሱን አስቀምጠው የሐዲሱን ምንነትም እዛው ገልጸዋል። ይህን ያሰፈሩትም ከአላህ ውጪ ያለን አካል እስቲዓና ማድረግ እገዛ መጠየቅ ይቻላል ብለው አይደለም። ዓቂዳን ተውሂድን አስመልክተው የተናገሩም አይደለም። አዳቦችን አስመልክተው ዱዓ ነክ ነገሮችን አስመልክተው የሚዳስሱበት ባብ ላይ ነው ያስቀመጡት። አዝካሮችና አዳብ ነክ ዱዓ ነክ ነገሮች ላይ በርካታ ዑለሞች ያግራራሉ። ዓቂዳ ላይ የሚያስቀምጡትን አይነት መስፈርት አያስቀምጡም፣ ደግሞ ጠበቃ አያደርጉም። የዚህን ሐዲስ ሰነዱን በምናይበት ጊዜ ኡሳማ ኢብኑ ዘይድ የሚባል ሰው አለበት። ይህ ግለሰብ ደግሞ የተወሰኑ ዑለሞች ምንም ችግር የለውም ከሱ ሐዲስ ማስተላለፍ ይቻላል ሲሉ፣ ሌሎች ደግሞ ሐዲሱ ተቀባይነት የለውም ሐዲስ የማስተላለፍ ብቃት የለውም ብለዋል። ኢማም አሕመድ ረሒመሁላህ ተዓላ ከምንም ማይቆጠር ሰው ነው ብሏል።
ልጃቸው አብዱላህ ረሂመሁላህ ተዓላ ሐዲሶችን ሳይ መልካም ይመስላሉ ሲላቸው አንጋፋው የሐዲስ ኢማምና የአህለ ሱና ወልጀማዓ መሪ የሆኑት ኢማም አሕመድ ምን ብለዋል? ኢንተደበርተ ሐዲተሁ ፈሰተዕሪፉ ፊህ ኑክረ ብለዋል። በዛሂር ስታየው ሐዲሱ ጥሩ ሊመስልህ ይችላል። ላኪን ሐዲሱን ሆን ብለህ ስታጠናውና ስታስተነትነው ከሸሪዓ የሚጋጩ ነገሮችን ታገኝበታለህ ብለውታል። እንደዚሁ ሌላኛው የሐዲስ ልክ የሕያ ኢብኑ ሰዒድ ግለሰቡ ደዒፍ ነው ይሉ ነበር። አቡ ሐቲም ሌላኛው የሐዲስ መሪ የእሱ ሐዲሶች ቢጻፉ ምንም ማለት አይደለም፣ ነገር ግን የእሱ ሐዲሶች እንደ ደሊል ተደርገው አይቀርቡም ብለዋል። ኢማሙ ነሳኢም ረሒመሁላህ ተዓላ ጠንካራ የሚባል ሰው አይደለም ብለዋል። በርካታ የሚወገዙና ከሸሪዓ ጋር የሚጋጩ ሐዲስ የሚባሉ ነገሮችን እንዳስተላለፉ ዑለሞች ጠቅሰዋል። ኢብኑ ሒባን ረሒመሁላህ ተዓላ ዩኽጢእ ብለዋል፣ ይሳሳታል ይህ ግለሰብ ብለዋል። ኢብኑ ሐጀር ረሒመሁላህ ተዓላ ታላቁ የሐዲስ ልቅ ብዙ ጊዜ ሐዲስ ላይ ይሳሳታል ብለዋል። እነዚህ የሐዲስ ዑለሞችን ንግግር በምናይበት ጊዜ ይህ ግለሰብ ያስተላለፋቸው ወይም ደግሞ ሰነዱ ላይ እሱ ያለባቸው ሐዲሶችን በጥቅሉ መቀበል እንደማይቻልና ማጣራት እንደሚያስፈልገው እንረዳለን። አንድን ሐዲስ እሱ ብቻው ካስተላለፈው ተቀባይነት አያገኝም። ከሱ ውጭ የሆኑ ሌሎች ሰዎችም እሱን ተከተው ካስተላለፉት ሐዲሱ ይታያል። የሚያጠናክረው ሰነድ ካለ ተቀባይነት ያገኛል። እሱ እንጂ ማንም ካላስተላለፋቸው ሐዲሶች መሃል አንዱ ይሄ ሐዲስ ነውና ተቀባይነት አያገኝም። ይሄ የሙስጠላህ ጉዳይ ነው። ሐዲስ ነው ተብሎ የተወራ ነገር ሁሉ ተቀባይነት አያገኝም። ባለፈው እንዳልነው ወርቅና ብር ከሚጣራው በላይ ሐዲስ የሚያጣሩ ዑለሞች አሉ። ይህ ሐዲስ ተቀባይነት አያገኝም ከዚህ አንፃር ضعيف ነው ከዚህ አንፃር ይላል። ዑለሞች ዘንድ እውቅና የሌለውና እሱ የሚያወራው ሐዲስ ሁሉ ጥሩ ነው ተቀበሉት ያልተባለለት ሰው አልፎ ሁሉ እሱ ብቻውን ያስተላለፈውን ሐዲስ አትቀበሉ የተባለ ሰው ያስተላለፈውን ሐዲስ መቀበል አንችልም። እዚህ ጋር ያወራው እሱ ብቻ ነው። የእሱ ሐዲሶች ችግር እንዳላቸው ኢማሙ አሕመድ፣ አቡ ሐቲም፣ ነሳኢ ሌሎችም ተናግረዋል። በርካታ ዑለሞች ደግሞ ዩኽጢእ ይሳሳታል፣ የሂም ይመሳሰልበታል ብለው ተናግረዋል። በመሆኑም ሐዲሱ ተቀባይነት እንዲያጣ ከሚያደርጉ ነገሮች መሃል አንዱ ኡሳማ ብን ዘይድ የሐዲሱ ሰነድ ላይ መኖሩና ብቻውን ከአብዱላህ ብን አባስ ማስተላለፉን ተሳስቷል፣ ነገሩ ተደባልቆበታል ማለት ነው። እንደዚሁ ሐቲም ብኑ ኢስማዒል የሚባል ሰው አለበት። ይህንንም ሰው አስመልክተው ዑለሞች የእሱ ሐዲስ እንደወረደ ተቀባይነት እንደማያገኝ ተናግረዋል። ሰዱቁን የሂም ብለውታል ኢብኑ ሐጀር። በመሰረቱ ሰውየው በውሸት የሚጠራጠር አይደለም፣ ነገር ግን አንዳንዴ ይሳሳታል፣ ይመሳሰልበታል ብለዋል። ኢማሙ አነሳኢ ደግሞ ረሒመሁላህ ተዓላ ለይሰ ቢልቀዊ ጠንካራ የሚባል ሰው አይደለም ሐዲስ ላይ ብለዋል። እሱ በዚህ መልኩ ሲያወራው ሌሎች ደግሞ እሱ ካወራው በተቃራኒ መልኩ አውርተውታል ሐዲሱ። ጃዕፈር ብን ዑን የሚባል ሰው ከአብደላህ ብን አባስ ብቻ ነው ያስተላለፈው፣ ከረሱል አላስተላለፈውም። እንደ አብደላህ ብን አባስ ንግግር ተደርጎ ነው የተላለፈው። እንደዚሁ ደግሞ ኻሊድ አልአሕመር የሚባል ሰውም እንደ አብደላህ ብን አባስ ንግግር አድርጎ ነው ያወራው ወይም ያስተላለፈው። አብዱላህ ብን ፈሩኽ የሚባል ሰውም እንደ ነብዩ ንግግር ሳይሆን እንደ አብዱላህ ብን አባስ ንግግር አድርጎ ነው ያወራው። ሶስት ግለሰቦች ንግግሩ የብን አባስ እንደሆነ ሲናገሩ፣ ሐቲም ብኑ ኢስማዒል የሚባለው ሰው ደግሞ እንደ ረሱል ንግግር አድርጎ አብዱላህ ብን አባስ ከረሱል እንደሰማው አድርጎ አስተላልፎታል። በመሆኑም ሐዲሱ የተጣራና ግልጽ የሆነ ሐዲስ አይደለም። ሐቲም ብኑ ኢስማዒል የሚባለውና አብዱላህ ብን አባስ ይህን ንግግር ከነቢዩ እንደሰማው አድርጎ ያስተላለፈው ሰው ንግግሩ ሐዲሱ ጠንካራ እንዳልሆነ፣ ሐዲሶች እንደሚመሳሰሉበት፣ እንደሚሳሳት ተናግረዋል። በመሆኑም ሐዲሱ ضعيف ነው። ضعيف የሆነን ሐዲስ ደግሞ ደሊል ማድረግ አይቻልም። በተለይ ዓቂዳ ጉዳይ ላይ አብዱላህ አልሐበሺ ራሱ ባለፈው እንደጠቀስነው ዓቂዳ ነክ ነገሮች ላይ አንድ ግለሰብ ብቻ ያስተላለፈውን ሐዲስ አንቀበልም ይላል ሶሒሁን ቢሆን። ነገር ግን የራሱን ፍላጎትና ስሜት የሚደግፍ ሲሆን ضعيف ከመሆኑ ጋር ضعيፍነቱን እሱ ራሱ ከማወቁ ጋር ደሊል ያደርገዋል። ኢብኑ ሐጀር هذا حديث حسن الإسناد غريب جدا ብለዋል። ኢብኑ ሐጀርን ሐዲሱ ሰነዱ ሐሰን ነው፣ ነገር ግን በጣም ግር የሚያሰኝ ሐዲስ ነው ብለዋል ኢብኑ ሐጀር ረሒመሁላህ ተዓላ። ሰነዱ ሐሰን ነው ማለት ሁሌም ደሊል ይሆናል ማለት አይደለም። ሌላ ሰነድ ይፈለግለታል።
እንደዚሁ ደግሞ ኢብኑ ሐጀር ያልደረሱበትን ነገር ሌሎች ዑለሞች ደርሰውበታል። ግለሰቡ ደዒፍ እንደሆነ አንድ ግለሰብ ብቻ አብዱላህ ብን አባስ ከነብዩ እንደሰማውና የነብዩ ንግግር እንደሆነ አድርጎ ሲያስተላልፍ ሌላ 3 ግለሰቦች ደግሞ የነብዩ ንግግር ሳይሆን የኢብኑ አባስ ንግግር እንደሆነ አድርገው አስተላልፈውታል። አብዱላህ ብን አባስም ረዲየላሁ ዐንሁ አልባኒ እንደጠቀሱት ረሒመሁላህ ተዓላ ከሰለሙ አህለል ኪታቦች ሰምቶት ሊሆን ይችላል። እስራኤልያት ውስጥ ሊካተት የሚችል ነው ማለት። ከአብዱላህ ብን አባስ በዚህ ረገድ ብዙ የሚጠቀሱ ነገሮች አሉ። ከበኒ እስራኤሎች ከጊዜ በኋላ ከሰለሙ አይሁዶች የሰሟቸው ነገሮችን አንዳንዴ የሚናገሩበት ሁኔታ አለ። ላኪን አብዱላህ ብን አባስ ይሄን በሚናገሩበት ጊዜ አብዱላህ አልሐራሪና መሰሎቹ እንደሚሉት እስቲዓና ከአላህ ውጭ ካለ አካል ይቻላል ብለው አይደለም። ሓሻ ወከላ ተውሂድን የተረዱ ሰዎች ናቸው። ኢዘ እስተዐንተ ፈስተዒን ቢላህ እገዛን ስትፈልግ አላህን ብቻ አግዘኝ በል ብለው ነቢዩ የመከሩትም ሰው ነው። የተኛውም ሶሓባ ከአላህ ውጭ ያለን አካል እገዛ ሲጠይቅ የታየበትም ይሁን የተዘገበበት አጋጣሚም የለም። ስለዚህ ይህ ሐዲስ ደዒፍ ነው፣ ከነቢዩም የተዘገበ አይደለም። አንድ ግለሰብ ነው ከነቢዩ እንደተዘገበ ያደረገው። ይህ ግለሰብም ሐዲሱ ተቀባይን ሐዲስ ላይ ችግር እንዳለበት ዑለሞች ተናግረዋል። ሌሎች ደግሞ በርካታ ሰዎች የአብዱላህ ብን አባስ ንግግር እንደሆነ ተናግረዋል። አብዱላህ ብን አባስ ከሰለሙ አይሁዶች ሰምቶት ሊሆን ይችላል ብለው ዑለሞች ረሒመሁሙላህ ተዓላ ተናግረዋል። ኢብኑ ሐጀር አልዐስቀላኒ ሐዲሱ ሰነዱ ሐሰን ነው ማለታቸው ሐዲሱ ተቀባይነት እንዲያገኝ ያደርገው። እሳቸው ያላገኙትን እሳቸው ልብ ያላሉትን የሐዲሱን ችግር ሌሎች ዑለሞች ልብ ብለውታል። የሐዲሱን መትንን በምናይበት ጊዜ ግልጽ የሆኑ የቁርአንና የሐዲስ ደሊሎችን ይጋጫል። ሐዲሱ ከአላህ ውጭ ያለን አካል መለመንና መጠየቅ እንደማይቻል ከሚያሳዩ ደሊሎች ጋር ወአነል መሳጅደ ሊላህ ፈላ ተድዑ መዐላሂ አሐዳ ተብሏል። ምድር በሙሉ የአላህ ናት፣ ከአላህ ውጭ ያለን አካል አትለምኑ አትጠይቁ ተብሏል። እንደዚሁ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ተውሂድ ሊያስተምሩ መጥተው ሽርክን አያስተምሩ፣ አላህን ብቻ ለምን ብለዋል። አላህን ብቻ አግዘኝ በል ብለዋል። ከአላህ ውጭ ያለን አካል የለመንና እየጠየቀ የሞተ እሱ የእሳት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙዓዝን ረዲየላሁ ዐንሁ ሙዓዝ ሆይ ወላሂ ወድሃለሁ፣ ከሶላቶች በኋላ ጌታዬ ሆይ አንተን ማመስገንና ማስታወስ ላይ አንተን አሳምሮ ማምለክና መገዛት ላይ አግዘኝ በል ብለዋል። ነቢዮች ሆይ አግዙኝ፣ ወልዮች ሆይ አግዙኝ፣ መላኢኮች ሆይ አግዙኝ በል አላሉትም። አብዱላህ ብን አባስንም ረዲየላሁ ዐንሁ እገዛ ሲፈልግ አላህን ብቻ አግዘኝ ማለት እንዳለበት አስተምረውታል። እሳቸው ራሳቸውም አለይሂ ሰላቱ ወሰላም እርዳታና እገዛን ሲፈልጉ አላህን ብቻ ነበር የሚጠይቁት። አላሁመ አዕኒ ወላ ቱዕን ዐለይ ብለው ዱዓ ያደርጉ ነበር። አቡ ዳውድና ተርሚዚ ሌሎችም በዘገቡት ሐዲስ ላይ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም መላኢኮች አላህ ዘንድ ቅርብ መሆናቸውን ከማወቃቸው ጋር በመላኢካ እስቲዓና አላደረጉም። ከእሳቸው በፊት በሞቱ ነቢያት እስቲዓና አላደረጉም። አንዳንዶች በሙሳ እስቲዓና አድርገዋል ይሉሃል። ሙሳና ነብዩ ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ ላይ አላህ አገናኝቷቸዋል፣ ተገናኝተዋል። እኛ የከለከለን ያለው የሞቱ ሰዎች፣ ወልዮች፣ ሩቅ ያሉ ሰዎችን ነው። አማ አጠገባችን ያለና በህይወት ያለን ሰው ብንጠይቅ ችግር የለም። ኢስራእና ሚዕራጅ ላይ አላህ ነብዩን ሰለላሁ ዐለይሂ ወሰለም ከነቢያት ሁሉ እንዳገናኛቸውና ከእሳቸው በፊት የነበሩ ነቢያትን በሙሉ ሰብስቦላቸው እኛ ከይፍያውን በማናውቀው መልኩ እንደተገናኙ ረሱላችን ሰለላሁ ዐለይሂ ወሰለም ነግረውናል። በመሆኑም ሙሳና ረሱል ኢስራእና ሚዕራጅ ላይ ሰማይ ላይ ተገናኝተው ሙሳ ነቢዩን አለይሂ ሰላቱ ወሰላም ተመልሰህ ጌታ ሶላቱን እንዲቀንስልህ ጠይቃቸው ኡመትህ አይችልም ብለዋል አግዘዋልና የሞተን ሰው እገዛ ብንጠይቅ ምንም ችግር የለውም ሊያግዙንም ይችላሉ ብለው ደሊል ብለው የሚያቀርቡ ሰዎች አሉ። እንደው ግልጽ የሆነውን እንደ ፀሐይ የሚያበራውን መንገድ ትተን ስሜታችንን ልንከተል አይገባም። ነቢያት ቢሞቱም በህይወት ነው ያሉት። የእነሱ ሐያት ለየት ያለ ሐያት ነው። ከአሁን ቀደም ይሄ የተለያዩ ደርሶች ላይ ተብራርቷል። ሐያቱን በርዘኽያን ላኪን ሐያታቸው የሌላ ዓለም ሐያት ነው። እንዴት እንደሆነ አናውቀው። እስራና ሚዕራጅ ላይ አላህ ነቢያትን ሰብስቦላቸው ከነቢ ተገናኝተዋል። አጠገባችን ያለና ፊት ለፊታችን ያለን ሰው ማድረግ የሚችለውን ነገር ብንጠይቀው ችግር የለውም ብለናል። እንደዚሁ ደግሞ ወስተዒኑ ቢሶብሪ ወሰላህ የሚለውንም እንደ ማደናበሪያ ሊጠቀሙ ይፈልጋሉ። በሶብር በሶላት ታገዙ ብሏል አላህ ይላሉ። አላህ ተባረከ ወተዓላ የፈቀደውን ነገር ምንም ይሁን ምን አላህ አንድ ነገር ከፈቀደ እኛ እናደርጋለን። አድርጉ ብሎ ካዘዘን ሰበብ ነው የአላህን እገዛ ይሰጣል የተባለ ነገር ሁሉ እናደርጋለን። ላኪን ወልዮችን፣
ነቢዮችን አምዋቶችን ከሞቱ በኋላ አግዙኝ ብሎ መጠየቅ ይቻላል ብሎ ሸሪዓችንም አልፈቀደም፣ ነቢያችንም አድርጉ ብሎ አላዘዙንም፣ አላህም አላዘዘንም። አማ ሶላትን፣ ጾምን መሰል የሆኑ ነገሮችን ቁርአኑ ላይ አላህ ደንግጓቸዋል። እናንተ ሩቅ ባሉ ወልዮችና ነቢዮች መታገዝ ይቻላል ከምትሉት ጋር የሚገናኝ ነገር አይደለም። ፈማ ለኩም ከይፈ ተሕኩሙን። እዘን ነቢያችን ሰለላሁ ዐለይሂ ወሰለም ሽርክን እያስጠነቀቁ ወደ ተውሂድ እየተጣሩ እንዴት ብለው ከአላህ ውጭ ያለን አካል እገዛ ጠይቁ ለምኑ ስላሉ ጭራሽ ከነቢዩ ማይጠበቅና የሚጋጭ ነገር ነው። ይህ ከመሆኑ ጋር ዐይኑ ዒባደላህ የአላህ ባሮች ሆይ አግዙኝ በልሜዳ ላይ ሲሆንና መንገድ ሲጠፋው ነቢዩ ብለዋልና ከአላህ ውጭ ያሉ አካሎችን፣ ነቢዮችን፣ ወልዮችን፣ ሙታኖችን እስቲዓና ማድረግና መጠየቅ ይቻላል የሚል ሰው ነቢዩ ሰለላሁ ዐለይሂ ወሰለም ሽርክንም ተውሂድንም አስተምረዋል ብሎ እያመነ ነው። በዚህም ነቢዩ ሰለላሁ ዐለይሂ ወሰለም ባልዋሉበት እያዋላቸው ነው። ከረሱሉ ጋር ሰለላሁ ዐለይሂ ወሰለም እየተጋጨ ነው። ነቢዩ የተላኩት ሽርክን ለማስወገድና ሽርክን ለመዋጋት ሆኖ ሳለ ሽርክን ለማስፋፋት ነው የተላኩት ያል። ይልቁንስ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩት አላህን ብቻ እንድንለመን፣ በአላህ ብቻ እንድንመካ፣ አላህን ብቻ ድረስልኝና ጠብቀኝ ከጭንቅ አውጣኝ እንድንል ነው ያስተማሩት። ሰሓቦችም ይህንኑ መንገድ ነው የተከተሉት። የተኛውም ሰሓባ ከአላህ ውጭ ያለን አካል እገዛና እርዳታን አልጠየቀም። ችግር በገጠማቸው ቁጥር ነቢዮችና ወልዮችን ድረሱልኝ ብለው አይለምኑም ነበር፣ አግዙን አይሉም ነበር። እርስ በርሳቸው ዱዓ ይደራረጉ ነበር። በህይወት ያሉ ሷሊሖችና ወልዮችን ዱዓ አድርጉልን ብለው ይጠይቁ ነበር። ይሄ ችግር የለውም፣ በሸሪዓ የተፈቀደ እገዛ ነው። የሚችለውን ነገር ነው የጠየቅነው። የአብዱላህ ብን ዑመር ልጅ ሳልም ላ ተስአል አሐደን ገይረላህ ይላል። ከአላህ ውጭ ያለን አካል ማንንም አትጠይቅ ይላል። ነቢይም ይሁን መላኢካም ይሁን ወልይም ይሁን ማንንም አትጠይቅ። ከላይ የተጠቀሰው ሐዲስ ሶሒህ ነው ካብንል ሶሒህ እንዳልሆነ ገልጸናል በሰፊው። ከአላህ ውጭ ያሉ ሙታኖችን ወልዮችን እገዛና እርዳታ መጠየቅ እንደሚቻል አያሳይም። ምክንያቱም ሐዲሱ ላይ ለአላህ ባሮች አሉት ከዛፎች የሚረግፉ ቅጠሎችን የሚጽፉ አዒኑ ያ ዒባደላህ ብላችሁ ተጣሩ ነው የሚለው ሐዲሱ። ሐዲሱ ላይ በተነገረው መሰረት ከዛፎች ላይ የሚረግፉ ቅጠሎችን የሚጽፉ ከሆነ እዛ ቦታ ላይ አሉ ማለት ነው። ሕያው ናቸው ማለት ነው። ቅርብ ናቸው ማለት ነው። በመሆኑም ማድረግ የሚችሉና የሚሰሙ ናቸው። ወማ ያዕለሙ ጁኑደ ረቢከ ኢላሁ ተብሏል። የጌታህን ሰራዊት አላህ እንጂ ማንም አያውቅም ተብሏል። እዘን የሚችሉ ሜዳ ላይ በረሃ ላይ አሉ የተባሉ መላኢኮችን መንገድ ሲጠፋችሁ እርዱኝ በሉ ነው የሚለው ሐዲሱ። ሶሒህ ነው ካብንል አሕባሾች ግን የሚሉት የሞቱ የተቀበሩ ወልዮችን ሷሊሖችን እገዛና እርዳታ መጠየቅ እስቲዓና ማድረግ ይቻላል ነው የሚሉት። መላኢኮች በህይወት አሉ። ሐዲሱ ላይ የተባለው ሜዳ ላይ በረሃ ላይ መንገድ ሲጠፋችሁ ዐይኑ ዒባደላህ በሉን የተባለው ግለሰቡም ያለው ሜዳ ላይ ነው፣ መንገድ ላይ ነው። መላኢኮችም አሉ የተባሉት እዛው አካባቢ ነው፣ በህይወት ነው ያሉት ቢባሉ እንኳ እነሱ ላሉት ነገር ደሊል አይሆንም። አጠገባችን ያለን ሰው ይሄን ዕቃ አንስተህ ስጠኝ ማለት እንደሚቻለው፣ ቸግሮኛል ብር አበደረኝ ከጊዜ በኋላ መልስልሃለሁ ማለት እንደሚቻለው ሜዳ ላይ ሆኖ መንገድ የጠፋው ሰው ይሄን ቢያደርግ በኢልሃም መልኩ መንገድ በዚህ ነው የሚል ስሜት ውስጡ ላይ እንዲፈጠር አላህ ሊያደርግ ይችላል። የሰው ልጅ በሚችለው ነገር እገዛ መጠየቅ ችግር የለውምና ልክ የሰው ልጆች በሚችሉት ነገር እገዛ መጠየቅ እንደሚቻለው ነው ይሄም ሊሆን የሚችለው። ሐዲሱን ሶሒህ ነው ብንል እንደዚሁ የቂያማ ቀን የሰው ልጆች ነቢያትን እገዛ ይጠይቃሉ። ከዚህ ጭንቅ አውጡን፣ ድምፃችንን ወደ አላህ አድርሱልን ይላሉ። ነቢያት ከአላህ ቅርብ ከመሆናቸው አንፃር ከአላህ አስታርቆን ብለው ይጠይቃሉ። የሚችሉት ነገር ነው፣ ያኔ ቢጠየቅ ምንም ችግር የለው። ዛሬ ግን ሆኖ ሙታኖችን ወልዮችን በማይችሉት ነገር መጠየቅ ለነሱ አቅም አላቸው ከውን ላይ መኽሉቁ ላይ እንደፈለጉ ማድረግ ይችላሉ ብሎ እንደማመን። ነቢያት ሕያው ናቸው ብለናል ብንጠይቅ ምን ችግር አለው? የነቢያት ህይወት የሌላ ዓለም ህይወት ነው፣ ከይፍያውን አናውቀውም። አጠገባችን እንዳለ ሰው ምድር ላይ እንዳለ ሰው አይደለም የነሱ ሐያት። እንዲህ አይነት ሐዲስ የሚባል ነገሮችን ይዞ ከአላህ ውጭ ያለን አካል መለመን መጠየቅ ይቻላል ብሎ ማለት አላህና ረሱል ላይ መዋሸት ነው። የአላህና የረሱልንም ንግግር በአግባቡ አለመረዳትና
ሸሪዓን አለማገናዘብ ነው። ቅድም እንዳልነው አዝካርና አዳብ ነገሮች ላይ ዑለሞች ሊያግራሩ ይችላሉ። ሐላልና ሐራም ላይ ዐቂዳ ላይ ያላቸውን አይነት ጠንካራ መስፈርት ላይ ያስቀምጡ ይችላሉ። ለዚህም ነው አህባሾች እንደ ደሊል ያስቀምጡትን አይነቱን ሐዲስ መንገደኛ እየተጓዘ ሳለ መንገድ ሲጠፋው የሚለው ዱዓ ወይም ዝክር ብለው ነው ዑለሞች ያስቀምጡት እንጂ ከአላህ ውጪ ኢስቲዓና እንደሚቻል ብለው የትኞቹም ቀደምት ዑለሞች አላስቀመጡም ረሒመሁሙላህ ተዓላ። ሌላው ኢስቲዓና አብዱላህ ብን አባስን እገዛ ስትፈልግ አላህን ጠይቅ የሚለውን ሐዲስ በተመለከተ አብዱላህ አልሐረሪ አዛብቶ ፈስሮታል። እገዛ ከማንም በላይ መጠየቅ ያለበት አላህ ነው ማለት እንጂ ከአላህ ውጪ ማንንም አትጠይቅ ማለት አይደለም። ልክ ምግብህን አላህ የሚፈራ ሰው እንጂ አይብላ፣ ሙእምንን እንጂ ጓደኛ አታድርግ እንደማለት ነው። ይህ አነጋገርም ትክክል አይደለም። በል ሐዲሱ ሌሎች ሐዲሶች ላይ እንደዚህ የቁርአን አያዎች ላይ የተነገረውን መልእክት የሚያጠናክር ነው። ይኸውም ከአላህ ውጪ ያለን አካል ማንንም አትለምን፣ ማንንም አትጠይቅ። ወላ ተድዑ ሚን ዱኒላሂ ማ ላ የዱሩከ ወላ የንፈዑክ፣ ከአላህ ውጪ ምንም ሊጎዳህም ይሁን ሊጠቅምህ የማይችልን አካል አትለምን፣ አትጠይቅ። ይህን ያረክ እንደሆነ ከበዳዮች ከግፈኞች ትሆናለህ የሚለውን መልእክት የሚያጠናክር የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ቁርአን እርስ በርሱ አይጋጭም፣ በል አንዱ ሌላኛውን ያጠናክራል። ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ውጪ ያለን አካል እየለመነ እየጠየቀ እየተገዛ የሞተ ሰው እሳት ይገባል ብለዋል። ራሳቸው ዱዓ ሲያደርጉ ጌታዬ ሆይ አግዘኝ፣ ሌሎችን እኔ ላይ አታግዛቸው ይሉ ነበር። የሚወዱትን ሰሐቢ አላህን ኸይር ነገር ላይ አግዘኝ ብለህ ከሶላት በኋላ ሁሌ ጠይቀው ብለውታል። እንዴት ብለው እዚህ ጋር በዋነኝነት መጠየቅ አለበት አላህ ነው ማለት እንጂ ከአላህ ውጪ ያለን አካል አትጠይቅ ማለት አይደለም ብሎ አንድ ዓለም እንዴት ይናገራል? እንዴት አንድ ሸሪዓን ያውቃል የሚባል ሰው እንዲህ ብሎ ይናገራል? ይህ እንዳለ ሆኖ ደግሞ አብዱላህ አልሐረሪ እንዳለው ይሄ ሐዲስ እገዛ መጠየቅ ያለበት በዋነኝነት ከአላህ ነው፣ ሌላ ሰው ቢጠይቅ ችግር የለውም ማለት ነው ብሎ የፈሰረ ዓለም የለም ከአብዱላህ አልሐረሪ ውጭ። ይልቁንስ ዑለሞች ረሒመሁሙላህ ተዓላ እገዛ ከአላህ እንጂ ከማንም መጠየቅ እንደሌለበት ደሊል እንደሆነ የተናገሩት። አልኢማም አብዱልቃድር አልጀይላኒ በመባል የሚታወቁ ታላቅ ኢማም አሉ። አሕባሾችም ኢማሞቻችን ናቸው ይሏቸዋል። ብዙ ሰዎች እሳቸው ላይ የሌሉ ነገሮችን ይለጥፋል። ነዓም ሼኹ ከአሁን ቀደም እንደጠቀስነው ኢማም ናቸው፣ ካራማ አላቸው፣ የአላህ ወልይ ናቸው። ነገር ግን ሶፊዮችና መሰሎቻቸው ከሚሉት ነገር ሁሉ የጠሩ ናቸው። ሼኹ ረሒመሁላህ ተዓላ ይከተሉ የነበረው የኢማም አሕመድን መድሀብ ሲሆን ፍቅህ ላይ ዓቂዳ ላይ የአህለ ሱና ወልጀማዓን መንገድ የሚከተሉ ሼኽ ናቸው። 470ኛው ዓመተ ሂጅራ ላይ ተወልደው 561ኛው ዓመተ ሂጅራ ላይ ሞተዋል። ምን ይላሉ? የንበጊ ሊኩሊ ሙስሊሚን አላ የተኪለ ኢላ ዐለላህ፣ እያንዳንዱ ሙስሊም አላህ ላይ እንጂ ማንም ላይ ሊመካ አይገባውም፣ ከአላህ ውጪ ማንንም እስቲጋታ ሊጠይቅ አይገባውም። ራሱንና ስራውን የሚመለከትበት መስታወትም የአብዱላህ ብን አባስን ሐዲስ ሊያደርግ ይገባዋል አሉና ቅድም የተጠቀሰውን እገዛን ስትፈልግ አላህን ብቻ አገዘኝ በል የሚለውን ሐዲስ አስቀምጠዋል። ከዛ አስከትለው ምን አሉ? ወየክፊከ አዩሀል ሙስተርሺዱ ቀውሉሁ ተዓላ ፊል ፋቲሐቲ አለቲ ተቅረኡሃ ፊ ሶላቲክ ኢያከ ነዕቡዱ ወኢያከ ነስተዒን ፈላ ተዕቡዱ ገይረህ ወላ ተስተዒን ኢላ ቢህ ወላ ተጥሉብ ኢላ ሚንሁ ፈሃዛ ሁወ ተውሒድ አሉ። አንተ ቀናውን መንገድ ማወቅና መከተል የምትፈልገው ሰው ሆይ ፋቲሓ ላይ በየሶላቱ የምትቀራው ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው እገዛ የምንጠይቀው አንተን ብቻም ነው የምናመልከው የሚለው የቁርአን አያ ይበቃሃል። ከአላህ ውጪ ማንንም አታምልክ፣ ከአላህ ውጪ ማንንም እገዛ አትጠይቅ፣ የተኛውንም ነገር ከአላህ ውጪ ማንንም አትለምን። ተውሂድ ማለትም ይህ ነው አሉ። ይሄ የኢማም አብዱልቃድር አልጀይላኒ ንግግር። ኢብኑ ሐጀር አልሀይተሚ በመባል የሚታወቁ 973ኛው ዓመተ ሂጅራ ላይ የሞቱት ሌላው የሐዲስ ምሁር ደግሞ ምን ይላሉ? አሕባሾች የሀይተሚንም ንግግር ደሊል ያደርጋሉ። የሼኽ ምን አሉ? ይህን ሐዲስ አስመልክተው ሲናገሩ ኢዛ ሰአልተ ሸይአን አንድን ነገር መጠየቅ ስትፈልግ ፈስአሊላህ አን ዩዕጢየክ ኢያህ አላህን ጠይቀው ይህን ነገር እንዲሰጥህ። አላህን ከትሩፋቱ ለምነው። ከአላህ ውጪ ያለን አካል ማንንም አትጠይቅ። ካዝናዎች ሁሉ ያሉት በአላህ እጅ ነውና ከአላህ ውጪ ማንም ሊሰጥህ አይችልምና። የተወሰኑ ነገሮችን ከተናገሩ በኋላ ወደ መጨረሻ ምን ይላሉ? ኢዘ ስተዐንተ ፈስተዒን ቢላህ የሚለውንም ሲያብራሩ
أي طلبت الإعانة على أمر من أمور الدنيا والآخرة فاستعن بالله لما علمت أنه القادر على كل شيء وغيره عاجز عن كل شيء يدينهم يهون الدنيا قد دايلا أقذان أرداتان كفلك كل النجر ما درج شاي يهونون الله انتيك كالله وجعلوا بمولو أكما دكاموش ناتشونا قالونا ورد ولو منالو السول راسو الله لاي تسفا يمي عدرقنا بالله يمي مكة يا الله منم ما درج يما يشل مخلوق ما انديت درس اللي لبالي چلال انديت تدرقو السولاي من دلدل يتشالال الله تبارك وتعالى إياك نعبد وإياك نستعين بلو ساليلا كالله وجي يالنا كال أقزوني مالت يتشالال بلو سايهون دليل يدرقوت كالله وجي يالا كال ضعيف نومان نميهون من أقزين لبال أي قبان بلا كذا شيخوك كالله وجي متقم ميهون مقدات يميچل أكال آل بلو يمن سو يكفرال بلو ينقرال ابن حجر الحنبلي رحمه الله تعالى بمبال ميتاوقوت ب736 ዓመተ ሂጅራ ተወልደው 795 ዓመተ ሂጅራ ላይ የሞቱት ታላቁ ኢማም ደግሞ ምን ይላሉ? إذا سألت فاسأل الله وإذا استعنت فاستعن بالله የሚለው ነብዩ ለአብዱላህ ኢብኑ አባስና ለኡማው የሰጡት ምክር إياك نعبد وإياك نستعين ከሚለው የቁርአን አያ የተወሰደ ነው። አላህን ተባረከ ወተዓላ እገዛ ጠይቀው ማለት ለምነው ማለት ነው፣ ከጅለው ማለት ነው። ዱዓ ማለት ደግሞ ዒባዳ ነው አሉና መኽሉቆችን ሁሉ እርግፍ አድርጎ ትቶ አላህን ብቻ መጠየቅ ግዴታ ነው። መተናነስም የሚገባን ለአላህ ብቻ ነው። አላህን በምንጠይቀው ጊዜ ሁሉን ነገር ማድረግ ችሎታ እንዳለው ማመናችንን ያሳየን ነው። እነሆ የምንፈልገውን ነገር ከሱ ብቻ ማግኘት እንደምንችል፣ የሚያስፈራንን ነገር ሊከላከልልን የሚችለው እሱ ብቻ እንደሆነ እንደምናምን የሚያሳይ ከመሆኑም በተጨማሪ ሊተናነሱለትና ዝቅ ሊሉለት የሚገባ እሱ ብቻ እንደሆነ ያሳያልና ይህ ደግሞ ዒባዳ ማለት ነው። ሐዲሱን አስመልክተው ብዙ ከተናገሩ በኋላ ወረድ ብለው ምን ይላሉ? وأما الاستعانة بالله دون غيره من الخلق فلأن العبد عاجز عن الاستقلال بجلب المصالح أما እገዛን ከአላህ ብቻ መጠየቅማ የሚገባን ከአላህ ውጪ ያሉ አካላት ምንም ነገር ማድረግ ስለማይችሉ ነው። ይህ ማለትም ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ቃል ትርጉም ነው። ከአላህ በስተቀር ሰው ልጆች ምንም አይነት ብልሃትም ይሁን አቅም የላቸውም ማለት ነው። ከአላህ ውጪ ያለን አካል እገዛና እርዳታ የተጠየቀ ሰውም ያፍራል፣ ይዋረዳል። ለዚህም ነው አልሐሰኑ አልበስሪ ረሒመሁላህ ተዓላ ታላቁን ፍትሃዊ መሪ ሲመክሩ ላ ተስተዒን ቢገይሪላህ ፈየኪሉከ አላሁ ኢለይህ፣ ከአላህ ውጪ ያለን አካል እገዛን አትጠይቅ፣ አላህ ተባረከ ወተዓላ ወደሱ አድርጎ ይተውሃል፣ አላህ አያግዝህም ብለው መልእክት ጽፈውለታል። እነሆ ይህ ሼኽም ረሒመሁላህ ተዓላ እስቲዓና የአላህ ሐቅ እንደሆነና ከአላህ ውጪ ማንንም መጠየቅ እንደማይቻል የሚያሳይ ንግግር ተናግሯል። ሌላው የሻፊዕያ መዝሀብ ታላቅ ኢማም የሚባሉትና አህባሾች ዘንድ ትልቅ እውቅና ቦታ ያላቸው ኢማም አልኢማም ኢብኑል ሙለቂን ረሒመሁላህ ተዓላ 723ኛው ዓመተ ሂጅራ ላይ ተወልደው 804ኛው ዓመተ ሂጅራ ላይ የሞቱ ሸይኽ ረሒመሁላህ ተዓላ ይሄን ሐዲስ አስመልክተው ሲናገሩ ኢዛ ሰአልተ ፈስአልላህ፣ ስትጠይቅ አላህን ብቻ ጠይቅ የሚለው የነብዩ ንግግር ወስአሉላህ ሚን ፈድሊህ፣ አላህን ከትሩፋቱ ጠይቁት እንደሚለው የቁርአን አያ ነው። ይሄን ሲፈስሩ ደግሞ ምናሉ? አይ ወሒዱላህ ፊሱአል፣ አላህን ብቻ ጠይቁ ማለት ነው። እንደዚሁ ደግሞ ወተስተዐንተ ፈስተዒን ቢላህ፣ እገዛን ስትፈልግ አላህን አግዘኝ በል እርዳኝ በል የሚለውንም ሲፈስሩ ምናሉ? አይ ወሒድሁ ፊል ኢስቲዓና ኢዝ ላ ሙዒነ ገይረህ፣ አላህን ብቻ እገዛ ጠይቅ ከአላህ ውጪ ማገዝ የሚችል የለምና ብለው ፈስረዋል። ኢያከ ነዕቡድ ወኢያከ ነስተዒን የሚለውንም እዛው አስፍረው ቀደመ አልመፍዑለ ሊዩፊደ ልእኽቲሳስ፣ ኢያከ ብሎ አስቀደመ ከአላህ ውጪ ማንንም እገዛ መጠየቅ እንደማይቻል ለማሳየት። ቀጥታ ለዐብዱላህ አልሐረሪ ንግግር መልስ የሚሰጡ ይመስላል። ዐብዱላህ አልሐረሪ ኢያከ ነዕቡድ ወኢያከ ነስተዒን የሚለውም ይሁን እገዛን ስትፈልግ አላህን አገዘኝ በል የሚለው አላህን ብቻ እገዛ ጠይቁ፣ ከአላህ ውጪ ያለን አካል እርዳታ እገዛ መጠየቅ አይቻልም ማለት አይደለም። እንደው እገዛ መጠየቅ ስትፈልጉ አላህን ብትጠይቁ ይሻላል። በዚህ ረገድ ቅድሚያ ሊሰጠው የሚገባው ለአላህ ነው ማለት ተፈልጎ ነው ያለን። ላኪን ዑለሞች ኢያከ የሚለው የቀደመው ከአላህ ውጪ ማንንም እስቲዓና መጠየቅ አይቻልም ለማለት ነው። ይሄ የኢብኑል ሙለቂን የኢማም ኢብኑል ሙለቂን ንግግር ነው። ወሃቢ ያሉ ሐቅን ለማጣጣል የሚጠቀሙት
ነገር ከመምጣቱ በፊት የነበሩ ዑለሞች ናቸው። እነሱም ራሳቸው ንግግራቸውን ደሊል የሚያደርጉ ሰዎች የተናገሩት ንግግር قدم المفعول ليفيد الاختصاص وهذا إرشاد إلى التوكل على المولى وأن لا يتخذ ربا سواه وأن لا يتعلق بغيره في جميع أموره ما قل منها وما جل. أجزان ستفلق اللهم بتشا أجزان بل እንደዚህ ደግሞ وإياك نستعين አንተን ብቻ ነው እገዛ ምን ጠይቀው የሚለው የአላህ ቃል ሰው ልጆች መመካት ያለባቸው በአላህ ብቻ እንደሆነ ከአላህ ውጪ ማንንም ማምለክ እንደሌለባቸው ልባቸውንም አላህ ላይ ብቻ ማንጠልጠል እንዳለባቸው ትንሹንም ትልቁንም ከአላህ መጠየቅ እንዳለባቸው የሚያሳይ ንግግር ነው። አስከትለው ምን አሉ? ለአህባሾች ሊደርስ የሚገባ መልእክት ነው። አላህን ትተው ወደ ወልይ ወደ መቃብር ወደ ነብዮች የሚሄዱ ሰዎች ሊሰሙት የሚገባ ንግግር ነው። وبقدر ما يميل العبد الى المخلوق بعد عن المولى የሰው ልጆች ወደ መኽሉቆች ዞር ባሉ ቁጥር ከአላህ ይርቃሉ። فكيف يترك عين اليقين الى ما لا يقدر على فتيل ولا قطمير እንዴት ብለው ነው የሰው ልጆች በእርግጠኝነት የሚያውቁትን የአላህን ቻይነት አድራጊነት ትተው ለራሳቸውም ከምንም ማይጠቅሙ لا يقدر على فتيل ولا قطمير የቴምር ፍሬ ላይ የሚገኝን ልጣጩን ከመፍጠርና ማስገኘት የማይችል ደካማ መኽሉቅን እንዴት ይጠይቃሉ? እንዴት እሱን አገዛኝ ድረስልኝ ይላሉ ብሏል። ይህ ንግግራቸውም ኢብኑል ሙለቂን ረሒመሁላህ ተዓላ አልሙዒን ዐላ ተፈሁሚል አርበዒን የተሰኘው አርበዒን ነወዊያን ያብራሩበት ሸርሕ ላይ ሰፍሯል። ይህ የኢብኑል ሙለቂን ንግግር ነው። የኢብኑ ተይሚያም አይደለም፣ የመሐመድ ኢብኑ አብዱል ወሃብም አይደለም፣ የሌሎችም ወሃቢዮች ንግግር አይደለም። እስቲዓና የአላህ ብቻ ሐቅ ነው። ከማንም እስቲዓና መጠየቅ አይቻልም። ወደ ነቢ ወደ ወሊ ወደ ቀብር ሰው በተጠጋ ቁጥር ከአላህ ይርቃል። ወደ አላህ እንመለስ። አላህ ለማንም መሆን አያንሰውም። ለሁሉም በሩ ክፍት ነው። በሱና በእኛ መሃል ማንም ጣልቃ እንዲገባ አይፈልግም። ወደ አላህ ተመልሰን ቀጥታ አላህን መጠየቅ እንችላለን። ባሮቼ ከጠየቁ ስለኔ ቅርብ ነኝ፣ የተጣሪን ጥሪ ሰማለሁ፣ መልስ እሰጣለሁ ብሏል። ዒዝዲን ኢብኑ ጀማዓ በመባል የሚታወቁ ሌላ ዓለምም አሉ። 674ኛው ዓመተ ሂጅራ ላይ ተወልደው 727ኛው ዓመተ ሂጅራ ላይ የሞቱ ናቸው። ይሄን ሐዲስ አስመልክተው ሲናገሩ ምን ይላሉ? ኢዘ እስተዐንተ ፈስተዒን ቢላህ ኢዝ ላ ሙዒነ ገይሩሁ እገዛን ስትፈልግ አላህን ብቻ ጠይቅ፣ ምክንያቱም ከአላህ ውጪ ማገዝ የሚችል ማንም የለም። የሰው ልጅ ከሞተ በኋላ ለራሱን ከኛ ዱዓ ይፈልጋል። ቀብር በዘየረን ቁጥር ዱዓ እናደርጋለን ለሞቱ ሰዎች። እኛ እስትግፋር እንድናደርግላቸው ሸሪዓችን አዞናል። እነሱም ከኛ ይጠብቃሉ እንጂ ማገዝ አይችሉም፣ ማንም ይሁን ማን። ቃለ ተዓላ ኢያከ ነዕቡድ ወኢያከ ነስተዒን ጌታችን ሆይ አንተን ብቻ ነው የምንገዛው፣ ከአንተ ብቻ ነው እገዛ የምንጠይቀው አሉና ቀደመ አልመፍዑለ ሊዩፊደ አልእኽቲሳስ አሉ። ቀደም ኢብኑል ሙለቂን የተናገሩት አይነት ንግግር ተናገሩ። ነዕቡዱ ኢያከ ሳይሆን ነስተዒኑ ኢያከ ሳይሆን ኢያከ ነዕቡዱ ወኢያከ ነስተዒን ነው ያለው። ይህ ደግሞ እስቲዓናም ይሁን ዒባዳ ለአላህ እንጂ ለማንም እንደማይገባ የሚያሳይ ንግግር ነው። ሌሎችም ዑለሞች ተመሳሳይ ንግግር አላቸው። እነዚህ ሁሉ ዑለሞች ከአብዱላህ አልሐረሪ በፊት የነበሩ የደጋግ ቀደምቶችን ጎዳና የሚከተሉ ሰዎች ናቸው። ማናቸውም ከነዚህ ውስጥ ሐዲሱ እስቲዓና እንደሚቻል ደሊል ነው ወይም ደግሞ ከሐዲሱ የተፈለገው እገዛና እርዳታ ከአላህ ቢጠየቅ ጥሩ፣ ከሌላ አካል ግን ቢጠየቅ ችግር የለውም ብሎ የተረዳ ማንም የለም። እንደዚሁ ደግሞ አብዱላህ አልሐረሪ ይህ ሐዲስ ማለት ምግብህን አላህ የሚፈራ ሰው እንጂ አይብላ፣ ሙእሚን እንጂ ጓደኛ አታድርግ እንደማለት ነው ብሎ የፈሰረ ዓለም የለም። አሕባሾች ሐዲሶችን እንዴት እንደሚረዱ ቁርአን እንዴት እንደሚረዱ ወላሂ አናውቅም። ቁርአንና ሐዲስ ድሮ ተፈስሮ አልቋል፣ ተጠናቀዋል። ሰሓቦች ፈስረውታል፣ ታቢዒዎች ፈስረውታል። ነዓም አንዳንድ በየወቅቱ የሚከሰቱ ነገሮች ይህ ሐዲስ ይመለከታቸዋል፣ እዚህ ሐዲስ ውስጥ ይካተታል ሊሉ ይችላሉ ዑለሞች የፍቅህ ጉዳይ ላይ። አማ የዓቂዳ ጉዳይ ላይ ነገሩ ተጠቃሏል፣ አልቋል። ሰላም የፈለገ ሰው ከኛ በፊት የነበሩ ሰሓቦችን ታቢዒዎችን መንገድ ይከተል። ኸይሩ ሁሉ ያለው እነሱ ጋር ነው። እንደዚህ አይነት አረዳዶችና ማንም ያላለውን ነገር የፈጠሩ ማለት ጠሞ ማጥመም ነው። በጠመሙ ሰዎች ልክም አላህ ዘንድ ለመቀጣት ራስን ማዘጋጀት ነው። ነዑዙ ቢላሂ ሚነ ضላሊ ወልኢድላል። እዘን ከዚህ ሁሉ የምንረዳው እስቲዓና የዒባዳ አካል ነው። ከአላህ ውጭ ያለን አካል በህይወት ኖሮ አጠገባችን ኖሮ የሚችለው ነገር እስካልሆነ ድረስ ማንንም መጠየቅ አይቻልም። ከአላህ ውጭ ያሉ ወልዮችን፣ ነቢዮችን፣ ሷሊሖችን የሞቱ ወይም በህይወት ያሉ ሩቅ ያሉ አካሎችን መጠየቅ ይቻላል የሚል አንድም ደሊል የለም። ደሊል ብለው የጠቀሱት ሐዲስም ضعيف ነው። ضعيف እንደሆነ አብዱላህ አልሐረሪ ራሱ አምኗል። ፈዳኢል አልአዕማል ላይ ضعيፍን ደሊል ማድረግ ዑለሞች ይቻላል ብለዋል ብሎ ነው ሸፍኖ ያሳለፈው። ሷሂህ የሆነ ሐዲስ ላይ እገዛን
ስትፈልግ አላህን አግዘኝ በል ብለው ነቢ ተናግረዋል። ይሄን ሐዲስ ደግሞ አዛብቶና አጣሞ ፈስሮታል። ዑለሞች ምን እንዳሉ አይተናል። ኢዘን እስቲዓና የዒባዳ አካል ነው፣ ዱዓ ውስጥ የሚካተት ነው። እስቲዓናን ለሌሎች አሳልፎ መስጠት ሽርክና ኩፍር ላይ መውደቅ ነው። አላህን ልንፈራ የራሳችንም ይሁን የሌሎችን አኺራ ከማበላሸት ልንጠነቀቅ ይገባናል። ምንም የማናቅ ሰዎች ደግሞ ሐዲስ ብሎ የተናገረን ሰው ሁሉ ከመስማትና ከማድመጥ ልንጠነቀቅ ይገባናል። ትልቁ ሀብታችን እምነታችን ነው። የአንድ ሰው እምነቱ ከተበላሸ አላህ ዘንድ የዝንብ የትንኝ የከብት ያክል ቦታ እንኳ አይኖረውም። የቂያም ቀን እንስሳትን አላህ ተባረከ ወተዓላ አፈር ሁኑ ሲላቸው አቂዳቸው እምነታቸው ተበላሽቶ አላህ ፊት የቀረቡ ሰዎች ያ ለይተኒ ኩንቱ ቱራባ ምነው እኔም አፈር በሆንኩኝ ብለው የሚመኙበት ቀን ይመጣል። ኢነላህ ላ የግፊሩ አን ዩሽረከ ቢህ አላህ በሱ ማጋራትን አይምርም። ከሽርክ በታች ያሉ ወንጀሎችን አላህ ለፈለገ ሰው ይምራል ተብሏል። ሽርክን ትንሹንም ይሁን ትልቁን ልንርቀው ልንጠነቀቀው ይገባል። ቁርአን ላይ ሐዲስ ላይ ሽርክን አላህ አስጠንቅቆናል፣ ነቢያችን አስጠንቅቀውናል። ለኡመቴ የምፈራው ነገር ቢኖር ድብቁን ሽርክ ነው ብሏል። እነሆ ባለንበት ዘመን ወደ ትልቁ ሽርክም ሰዎች እየተጣሩ ነው። የነቢዩን ሐዲስ እየተጻረሩ ነው። ከስሜታቸው ጋር የሚሄደውን ብቻ እየለቀሙና ضعيفን ቢሆን ፈልፈለው እያወጡ ነው። ሐቅን ከፈለጉ የደጋግ ቀደምቶችን መንገድ ይከተሉ። የደጋግ ቀደምቶችን ክታብ ይማሩ፣ ያስተምሩ። ደጋግ ቀደምቶች የማያውቁትን አዳዲስ ነገር እየፈጠሩ ضعيፍነታቸው የታወቀ ሐዲሶችን ደሊል ብለው ያቀረቡ ኡማውን ማደናበር ያቆሙ። አላህ ተባረከ ወተዓላ የኸይር ሰበብ ከሚሆኑ የሸር በሮችን ከሚዘጋጉ ላኢላሃ ኢለላህን በምላሳቸው ብለው በልባቸው አምነው መታዘውን ታዘው ምትከለክለውን ተከልክለው ከዚህች ምድር ሲሰናበቱ የመጨረሻ ንግግራቸው ይህችው ቃል ከምትሆን ባሮቹ ያደርገን። ወላሁ ተዓላ አዕለም። የዛሬ ደርሳችን በዚህ ያበቃል። ሳምንት በአላህ ፈቃድ ከዚሁ ተቀራራቢ የሆነውን የእስቲጋታን ጉዳይ ለማየት እንሞክራለን። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱ።